ሰላም ጤና ይስጥልኝ። እንዴት ናችሁ? እንኳን ወደ መጽሐፍ ቅዱስ ዩቲዩብ ቻናል በሰላም መጣችሁ። በዛሬው ቪዲዮአችን 15 የመጽሐፍ ቅዱስ ዕውቀታችሁን የሚፈትኑ ጥያቄዎችን ይዘንላችሁ መጥተናል። ጥያቄ ቁጥር 1 ጳውሎስ እንዳለው ወደ ንስሐ የሚመራን ነገር ምንድነው? ሀ እምነት፣ ለ የእግዚአብሔር ቸርነት፣ ሐመርኋ ምስጋና፣ መ ትህትና። 10 ሰከንድ አላችሁ። ትክክለኛው መልስ ለ የእግዚአብሔር ቸርነት የሚለው ነው። ሮሜ ምዕራፍ 2 ቁጥር 4ን ተመልከቱ። ከእግዚአብሔር ፍርድ እንድታመልጥ ታስባለህን? ወይስ በቸርነቱ ብዛት በመታገሱ ላንተም እሺ በማለቱ እግዚአብሔርን አላዋቂ ልታደርገው ታስባለህን? የእግዚአብሔርስ ቸርነቱ አንተን ወደ ንስሐ እንዲመልስ አታውቅምን? ጥያቄ ቁጥር 2 ሐዋርያው ጳውሎስ እንደጻፈው በመንፈስ ኑሩ እንጂ በምን ፈቃድ አታድርጉ ብሏል? ሀ ስጋችሁን፣ ለ እምነት፣ ሐመርኋ ፍቅር፣ መ ደስታ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ስጋችሁን የሚለው ነው። ገላትያ 5:16-17ን ተመልከቱ። እላችኋለሁ በመንፈስ ኑሩ እንጂ የስጋችሁን ፈቃድ አታድርጉ። ስጋ መንፈስ የማይሻውን ይሻልና መንፈስ ስጋ የማይሻውን ይሻልና የምትሹትንም እንዳታደርጉ እርስ በርሳቸው ይጣላሉ። ጥያቄ ቁጥር 3 ጌታችን ኢየሱስ በያዕቆብ የውሃ ጉድጓድ ውሃ እንድታጠጣው የለመናት ሴት ማን ናት? ሀ ራሄል፣ ለ ርብቃ፣ ሐመርኋ ማርያም መግደላዊት፣ መ ሳምራዊቷ ሴት። 10 ሰከንድ አላችሁ። ትክክለኛው መልስ መ ሳምራዊቷ ሴት የሚለው ነው። ዮሐንስ 4:6-7ን ተመልከቱ። ጌታችን ኢየሱስም መንገድ በመሄድ ደክሞ በዛ ጉድጓድ አጠገብ ተቀመጠ። በዛም ያዕቆብ የውሃ ጉድጓድ ነበረ። እነሆ ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። እሷም ሳምራዊቷ ሴት ነበረች። ጌታችን ኢየሱስም ውሃ አጠጭኝ አላት። ጥያቄ ቁጥር 4 መንፈስ ቅዱስ ምንን ይመረምራል? ሀ የሰውን ልጅ፣ ለ ልብን፣ ሐመርኋ ሰይጣንን፣ መ መልክን። 10 ሰከንድ አላችሁ። ትክክለኛው መልስ ለልብን የሚለው ነው። ሮሜ 8:26-27ን ተመልከቱ። መንፈስ ቅዱስም ከድካማችን ይረዳናል። እንግዲህ ተስፋችንን ካላወቅን ጸሎታችን ምንድነው? ነገር ግን እርሱ ራሱ መንፈስ ቅዱስ ስለ መከራችንና ስለ ችግራችን ይፈርድልናልና እርሱም ልባችንን ይመረምራል። ጥያቄ ቁጥር 5 በራእይ የተገለጸ የትኛው ቤተክርስቲያን አንደኛውን ደብዳቤ ተቀብሏል? ሀ ሰሚሪኔስ፣ ለ ጴርጋሞስ፣ ሐመርኋ ጢያጥሮስ፣ መ ሰርዴስ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ሰሚሪኔስ የሚለው ነው። የዮሐንስ ራእይ ምዕራፍ 1 ከቁጥር 8-11 ተመልከቱ። በመጀመሪያም ለሰሜርዮስ ቤተክርስቲያን አለቃ እንዲህ ብለህ ጻፍለት፣ ፊተኛውና መጨረሻው ሙቶም የተነሳው እንዲህ ይላል፣ መከራህንና መቸገርህን አውቃለሁ። መንፈስ ቅዱስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል የነሳ ሁለተኛ ሞት አይሞትም። ጥያቄ ቁጥር 6 እናቱ ማርያም እና ዮሴፍ ኢየሱስን ከሞት ለማዳን ወደ የት ሸሹ? ሀ ግብጽ፣ ለ ናዝሬት፣ ሐመርኋ ኢየሩሳሌም፣ መ ቤተልሔም። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ግብጽ የሚለው ነው። ማቴዎስ ምዕራፍ 2 ቁጥር 13ን ተመልከቱ። የእግዚአብሔር መልአክ ለዮሴፍ በሕልሙ ታይቶ ሄሮድስ ሕፃኑን ሊገድል ይሻዋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ ምድረ ግብጽ ሽሽ፣ እስክነግርህም ድረስ በዛ ኑር አለው።
ጥያቄ ቁጥር 7 ልጃቸው እስኪወለድ ድረስ ዲዳ የሆነው ማን ነው? ሀ አብርሃም፣ ለ ዘካርያስ፣ ሐመርኋ ያዕቆብ፣ መ ይስሐቅ። 10 ሰከንድ አላችሁ። ትክክለኛው መልስ ለዘካርያስ የሚለው ነው። ሉቃስ 1:46-84ን ተመልከቱ። ኤልሳቤጥም የመውለጃዋ ጊዜ ደረሰ፣ ወንድ ልጅም ወለደች። አባቱ ዘካርያስም ስሙን ስሙ ዮሐንስ ይባል ብሎ ጻፈ። ሁሉም አደነቁ። ያን ጊዜም አፉ ተከፈተ፣ አንደበቱ ተናገረ። ጥያቄ ቁጥር 8 አብርሃም ለይስሐቅ ሚስት ይፈልግ ዘንድ የላከው ማንን ነው? ሀ ሎሌውን፣ ለ አቤሜሌክን፣ ሐመርኋ ኢስማኤልን፣ መ ሎጥን። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ሎሌውን የሚለው ነው። ዘፍጥረት ምዕራፍ 24 ቁጥር 1ን ተመልከቱ። አብርሃምም ሸመገለ፣ ዘመኑም አለፈ፣ እግዚአብሔርም አብርሃምን በሁሉ ባረከው። አብርሃምም ሎሌውን የቤቱን ሽማግሌ የከብቱን ሁሉ አዛዥ አለው፣ እጅህን በእጄ ላይ አድርግ፣ እኔም አብሬ ከምኖራቸው ከከነዓን ሴቶች ልጆች ለልጄ ለይስሐቅ ሚስት እንድትወስድለት በሰማይና በምድር አምላክ በእግዚአብሔር አምልሃለሁ። ቁጥር 9 ሁሉም በእርሱ ሆነ፣ ከሆነውም ሁሉ ያለ እርሱ ምንም የሆነ የለም የሚለውን የተጻፈው በየትኛው የወንጌል ክፍል ይገኛል? ሀ ዮሐንስ፣ ለ ሉቃስ፣ ሐመርኋ ማቴዎስ፣ መ ማርቆስ። 10 ሰከንድ አላችሁ። ዮሐንስ ምዕራፍ 1 ከቁጥር 1 እስከ 3 ተመልከቱ። ስለ ቃል ቀዳማዊነት በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉም በእርሱ ሆነ፣ ከሆነውም ሁሉ ያለ እርሱ ምንም የሆነ የለም። ጥያቄ ቁጥር 10 ተራራ እስከማፍለስ የሚደርስ ፍጹም እምነትም ቢኖረኝ ምን ከሌለኝ ከንቱ ነኝ? ሀ ገንዘብ፣ ለ ሐሴት፣ ሐመርኋ ፍቅር፣ መ ቤተሰብ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመርኋ ፍቅር የሚለው ነው። ቆሮንጦስ 13 1-2ን ተመልከቱ። የሰውን ሁሉ ቋንቋ ባውቅ የመላእክትንም ሁሉ ቋንቋ ባውቅ ነገር ግን ፍቅር ከሌለኝ እንደሚጮህ ነሐስ ወይንም እንደሚመታ ከበሮ መሆኔ ነው። ተራራ እስከማፍለስ የሚደርስ ፍጹም እምነትም ቢኖረኝ ፍቅር ከሌለኝ ከንቱ ነኝ። ጥያቄ ቁጥር 11 ዳዊት የተወለደበት ከተማ የት ነው? ሀ ሄብሮን፣ ለ ናዝሪት፣ ሐመርኋ ኢየሩሳሌም፣ መ ቤተልሔም። 10 ሰከንድ አላችሁ። ትክክለኛው መልስ መ ቤተልሔም የሚለው ነው። አንደኛ ሳሙኤል 17:12ን ተመልከቱ። ዳዊትም የዚያ የኤፍራታዊ ሰው ልጅ ነበረ፣ ያ ሰውም ከቤተልሔም ይሁዳ ስሙም እሴይ ነበረ፣ 8 ልጆችም ነበሩት። ጥያቄ ቁጥር 12 ለሶዶም መጥፋት በእግዚአብሔር ፊት የማለደ ማን ነው? ሀ ሳሙኤል፣ ለ አብርሃም፣ ሐመርኋ ይስሐቅ፣ መ ሎጥ። 10 ሰከንድ አላችሁ። ትክክለኛው መልስ ለአብርሃም የሚለው ነው። ዘፍጥረት 18ን ተመልከቱ። አብርሃም በእግዚአብሔር ፊት ለሶዶም እንደማለደ አቤቱ ይህ ላንተ አግባብ አይደለም፣ ይህ ነገር አታድርግ፣ ጻድቃንን ከኃጥአን ጋር አታጥፋ። እግዚአብሔርም አብርሃምን አለው በሶዶም ከተማ ውስጥ 50 ጻድቃን ባገኝ ከተማውን ሁሉ ስለ እነርሱ አድናለሁ። ጥያቄ ቁጥር 13 ዮሐንስ በእስያ ላሉት ለስንት አብያተ ክርስቲያናት ደብዳቤ ጻፈ? ሀ 10፣ ለ 12፣ ሐመርኋ 7፣ መ 6። 10 ሰከንድ አላችሁ።
ትክክለኛው መልስ ሐመርኋ 7 የሚለው ነው። ዮሐንስ ራእይ 1:4-11ን ተመልከቱ። ዮሐንስ በእስያ ላሉት ለ7 አብያተ ክርስቲያናት የጻፈው ካለውና ከነበረው ከሚመጣውም በኢየሱስ ክርስቶስ ዙፋን ፊት ካሉ ከ7ቱ መናፍስት የምድር ነገስታት ገዥም ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ጥያቄ ቁጥር 14 ለዳንኤል በጸሎት የተገለጠለት የትኛው መልአክ ነው? ሀ ገብርኤል፣ ለ ኡራኤል፣ ሐመርኋ ሩፋኤል፣ መ ፋኑኤል። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ገብርኤል የሚለው ነው። ትንቢተ ዳንኤል 9:20-21ን ተመልከቱ። የዳንኤል ጸሎት ገናም በጸሎት ሲናገር አስቀድሜ በራእይ አይቼው የነበረው መልአክ ገብርኤል እነሆ እየበረረ መጣ፣ በማታም መስዋዕት ጊዜ ዳሰሰኝ። ጥያቄ ቁጥር 15 እግዚአብሔርን ቤተል በሚባል ስፍራ ፊት ለፊት የተገናኘው ማን ነበር? ሀ አብርሃም፣ ለ ያዕቆብ፣ ሐመርኋ ይስሐቅ፣ መ ዮሴፍ። 10 ሰከንድ አላችሁ። ትክክለኛው መልስ ለያዕቆብ የሚለው ነው። ዘፍጥረት 33:1-15ን ተመልከቱ። እግዚአብሔር ያዕቆብን እንደባረከው ያዕቆብም እግዚአብሔርን ከእርሱ ጋር የተነጋገረበትን ያን ቦታ ቤተል ብሎ ጠራው። ውድ የእግዚአብሔር ቤተሰቦች ከ15ቱ ጥያቄዎች ስንት መለሳችሁ? በጥያቄዎችስ ምን ያህል ተጠቀማችሁ? ኮሜንት ላይ አስቀምጡልን።